ሰላም ሰላም፣ እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እስካሁን ባለውበት ፍጹም ደህና ነኝ። እናንተም ሰላም እንድትሆኑ ነው የዘወትር ጸሎቴ። አመሰግናለሁ። ዛሬ ቀን 21/06/2018 ዓመተ ምህረት ነው። ባካችሁ ይህንን ቪዲዮ ለሁሉ እንዲደርስ የሚደረገውን ነገር አድርጉ። ሼር አድርጉት፣ በቃ ፎሎ አድርጉት። ምንድነው ዝም ብላችሁ የምታዩት? ቁጭ ብለን መስራት ምን ከባድ ሆኖ ነው እንዴ? ለሁሉም እንዲደርስ አድርጉት። በቃ በርከት ያለ ሰው እንዲያው አድርጉት። የዛሬው መልእክቴ ኦሮሚያ ውስጥ ላሉ እናቶች እና ለኦሮሚያ ሕዝብ ነው። ካሁን በኋላ የማሳያችሁ ቪዲዮ አጠቃላይ ከኦሮሚያ የመጣ የኦሮሚያ ልጆች ናቸው። በአማራ ፋኖ የተማረኩ ማለት ነው። እውት እስኪ መጀመሪያ ለሬሳይ ተራ ይሆናል እያለ የሚሸውድንን አብይ አህመድን የኦሮሚያ ክልልን ወጣት እያስጨረሰ ኦሮሞን ሊገሉ ነው አማራ መጣብህ እያለ እኛ ተፈራችን ቁጭ ያልነው ሰዎች የውሸት ትርክ እየተረከ እየጋፈፈ እያመጣ ሻይ ቤት ስትዝናና፣ ሆቴል ቤት ስትዝናና፣ ትምህርት ቤት ስትሄድ አፍኖ ያመጣህ አይደለም። ታፍናችሁ የመጣችሁ አላችሁ አይደል? አላፈንኩም በፍላጎት ነው የመጡልኝ እያለ ነው። ኢትዮጵያን ለመጠበቅ የመጡ የኢትዮጵያ የቁርጥ ቀን ልጆች እየተባላችሁ ነው። አፍኖ ነው ያመጣችሁ አይደል? አፍኖ እስካመጣህ ድረስ ግን የታፈንከውን ድምጽ ዛሬ ትናገርበታለህ አትናገርበትም? ትናገርበታላችሁ አይደል? እናመሰግናለን። እዚህ ጋር ትናገርበታላችሁ አትናገሩበትም? ትናገርበታላችሁ። ትፈራላችሁ እንዴ? አፈሩም አንፈራም። ይህን ስርዓት ገርስሶ ለመጣል አማራ ክልል ውስጥ ያለ ያረጋ ከበደ ተላላኪ፣ ሰሜን ወሎ ውስጥ ያለ የእነ ከድር ሙስጠፋ ተላላኪ፣ ከድር ሙስጠፋ ማለት ተመለከታችሁት እንግዲህ። ይሄ በአንደኛው ሳይድ ያለው የመከላከያ ሰራዊት አባል ናቸው። በቁጥር እንግዲህ ልነግራችሁ አልችልም፣ አይታችሁ ፍረዱ። በአንደኛው ሳይድ ያለው ደግሞ አማራ ሆነው ሆዳሞች፣ ሚኒሾች፣ አድማ ብትኖች፣ የብልጽግና አመራሮች፣ ሚኒሻዎች፣ ፖሊሶች፣ ሆዳም ካድሬዎች ናቸው። በአጠቃላይ እንግዲህ ፋኖ ይህን ያክል ሰው ማርኮ ነው አሸንፋለሁ የሚል ማለት ነው። ዝም ብሎ አይደለም እኮ ፋኖ አሸንፋለሁ ብሎ እንደ አገዛዙ በባዶ ሜዳ አይደለም የሚያወራው፣ በተግባር ነው። እነኚህ እንግዲህ በአንድ ግንባር የተማረኩ ናቸው። ጋሸና የተማረኩዎች ናቸው። የመሬ ወዳጅ ልጆች የማረኳቸው ናቸው እነዚህ። አዎ ዝነኛው የአማራ ቤት አማራዎች የማረኩት ነው ይሄ። አጠቃላይ እኮ የአማራ ፋኖ ብሔራዊ ንቅናቄ የተማረከው እኮ ቢታይ ምን ልበላችሁ እንደ ባህር አሸዋ በሉት። ስለዚህ የኦሮሚያ ማህበረሰብ ምን እያደረጋችሁ ነው? እነኚህ እድለኛ ሆነው ከሞት የተረፉት ናቸው። ከሞት የተረፉት ማለት ነው። ትምህርት የተሰጣቸው ነው በአመራራቸው። ነገ እነዚህ ልጆች ወደ ማህበረሰቡ በነገራችን ገብቷል። ቀይ መስቀል ያወዟቸው ሄዷል። አዎ ከዛ ወደዚህ የተማረከው ደግሞ እንደዚህ 3-4 እጥፍ ይሆናል በየቀኑ ከሚሄደው ውጭ ማለት ነው። በአንድ ግንባር ከ100 ከ200 በላይ የሚማረክበት ውጊያ ነው አማራ ክልል ላይ የተደረገ ያለ። ስለዚህ ኦሮሚያ ውስጥ ያለ ወጣት ረፉ ነው። ቤተሰብ ወላጅ ደግሞ ልጆቻችሁን ጠብቁ ካገዛዙ። ሚኒሾች እያፈኑ 3-4 ሺህ ብር እየተቀበሉ ነው በአንድ ወጣት። አማራ ክልል ደግሞ እሳት ነው፣ ፔርሙዳ ሆኗል። ይህንን ብልጽግናዎች አያምኑም። የሚያምኑ እነሱ ጉርሻ ሲቀርብላቸው ብቻ ነው። ብልጽግናዎች የሚያምኑት ምግብ ብቻ ነው እንጂ ሌላ አያምኑም። ምግብ ከሆነ ያምናሉ። እና እኔ ኦሮሚያ ውስጥ ያላችሁ ኦሮሞኛ ተናጋሪዎች፣ አማርኛ የምትሰሙ ኦሮሞኛ ተናጋሪዎች ለህዝባችሁ አስረዱ። ወጣቶች አለቁ ወጣቶች። አማራ ውስጥ ካለው ወጣት የበለጠ የኦሮሚያ ወጣት አማራ ምድር ላይ እየመጣ ህይወቱ እያለፈ ነው። ደሙ እየፈሰሰ አካሉን እያጣ ነው። ቀባሪ አጣው ጅብ እየበላቸው ነው። ገብርኤል ምስክሬ ነው። እኔ ያሰት ብናገር ቀባሪ ውጊያ በተደረገበት አካባቢ አርሶ አደሩ ለ3 እና ለ4 ቀን አካፋና ዶማዞ በመቅበር ሰለቸ። ስለዚህ ኦሮሞኛ ተናጋሪዎች፣ ደቡብ ህዝቦች፣ አፋሮች፣ ሶማሌዎች ወጣቶች ተደራጅታችሁ ታገሉ። ይሄ መንግስት ለማንም አይበጅም፣ ለኢትዮጵያ አይበጅም። ይሄ መንግስት አይበጅም።
አማራ ውስጥ እጅግ በጣም በርካታ የኦሮሞያ ተናጋሪዎች ህይወታቸው አልፏል። በብዛት እነሱ ስለሚመጡ ማለት ነው። አማራ ተናጋሪ ከመከላከያ እየጸዳ ነው። እየጸዳ ነው። በአንድም በሁለት መንገድ መከላከያ ውስጥ ያለ የአማራ ተወላጅ እየጸዳ ነው። እነሱም እየረሸኑት ነው። ወጣቱም ከመከላከያ እየወጣ እየሮጠ ነው። ፋኑም እያወጣው ነው። በብዙ አይነት መልኩ መከላከያ ውስጥ ያለ አማራ እጅግ ከነበረበት ፐርሰንት በጣም 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 ቀንሷል። በጣም ማለት ነው። በጣም ስለዚህ ኦሮሞኛ ተናጋሪ የሆናችሁ አማራኛ የምትችሉ ለአካባቢያችሁ ህዝብ ተናገሩ። ይህም ቪዲዮ አድርሱ፣ ሼር አድርጉት፣ እስኪ ሙላችሁ ላይክ አድርጉት፣ ፎሎ አድርጉት። በቃ ኢትዮጵያ ውስጥ አንድ የታስታውሱ ከሆነ ሲኖዶስ የኦሮሚያ ሲኖዶስ ተመሰረተ ብሎ ወጣው ጳጳሶች ጥቁር ልበሱ አድማ ፈጠሩ ብለው ተናገሩ። ለምን ካላችሁ የነሱ ስልጣን ስለተነካ ማለት ነው። አዎ የነሱ ስልጣን ስለተነካ። ዛሬስ ይህን ያክል መምናን በየቤተ ክርስቲያኑ እየታረደና ብልት እንደበግ እየወጣ እየስጋው እየተበላ ጸጥ የሚል ጳጳስ የለኝም እኔ። አዎ አሩሲን የማያወግዝ ጳጳስ የምን አባቱ ጳጳስ ነው? የምን አባቱ ጳጳስ ነው? ለምንድን ነው እንደዛ ቀደም ኦሮሚያ ሲኖዶስ አቋቋሙ ተብሎ እንደ እሪ እንዳሉ ጳጳስ ሲኖዶስ አሁን የማይቃወም ምን አባቱ ስለሆነ? እሱ ዝም ስለተባለ የእሱ ስልጣን ስላልተነካ ለምንድን ነው ዛሬ ወጥቶ ኑ ጥቁር ልበሱ፣ ኑ አዘን ውጡ፣ ኑ ሰላማዊ ሰልፍ ውጡ፣ ኑ እንደዚህ ያድርጉ የማይል ምን አባቱ ነው? ይሄ ጳጳስ አይደለም። የምን አባቱ ጳጳስ ነው? የንፍጣ ልጅ ባገኘውኒ ንቅ ነበር ማረገው ላግኘው የኔ ከካምች እሱም ብሎ ጳጳስ ምን አባቱን ሊያደርግልኝ ነው? እኔ መምኖቹ ልጆቹ ሲሞት ካልሞተ የምን አባቱ ጳጳስ ነው? የሱ 70 እና 80 ሺህ ብር እየበላ ዘጭ ብሎ እዛ ፈሱን የሚያዘራ ካበይ ጋር ደከከና ይደከከናም ተሰብስቦ ያንን ቀሚሱን እያዝረፈረፈ ምን አባቱ የምን አባቱ ጳጳስ ነው? የምን አባቱ ጳጳስ ነው? የሱ ስልጣና ሲሆን እሪ በቃ ከበሮ ይመታል። መምና ሲታረድ ግን እልም ጸጥ ተደራጅቶ መንግስት እያረደ ዝም እልም። የኢትዮጵያ ህዝብ ምን እያደረክ ነው ነው? ይኔ እያደረክ ነው? ብሔር ተኮር እየታረደ አሁን አሩሲ ሽርካ ላይ 36 ደርሷል። አሁን ዛሬ ቀን 21 ነው። በ18 በ19 በ20 በሶስቱ ቀን ንብረታቸው አጠቃላይ ተነርቷል። መንቀሳቀስ የሚችል ንብረት መንቀሳቀስ የማይችለው እሳት ተለቆበታል። አሁን እሳት እየነደደ ነው። ገና ከዱር ከገደሉ እየተለቀመ ነው የሞቱት። በመከላከያ ሰራዊት ነው እንደዚህ የሚደረገው። ኦሮሞኛ ተናጋሪ ብቻ ወለጋ ላይ አንድ ቪዲዮ ላይ ሰርቼዋለሁ። ወለጋ ላይ ኦሮሞኛ ተናጋሪ ብቻ በ204ኛ ክፍለ ጦር ውስጥ የምትገኝ ሳዲቅ የሚባል የክፍለ ጦር አመራሩ ያደራጃት አንደኛ ሻለቃ አጠቃላይ ኦሮሞኛ ተናጋሪው እነሱ እየዞሩ ያነዳሉ፣ እነሱ እየዞሩ ያቃጥላሉ። ለእያንዳንዳቸው በአካውንታቸው በሚሊየን ብር አላቸው። በሚሊየን ብር ማለት ነው የአባላቱ አጠቃላይ ከቲም ጀምሮ እስከ ሻለቃ አመራር ድረስ ያለው ኦሮሞኛ ተናጋሪ ነው። አንድም ሌላ ቋንቋ ተናጋሪ የለም። የበላይ ሆኖ የሚያስተዳድራት ጄኔራል ሹማ አብደታ ነው። ስለዚህ ሲኖዶስ የምትባል ከረፈፍ የምን አባ ሲኖዶስ ነው? አንተ የዛች የጥንብ የሸተት ግመና ምን አንተም ብሎ ጭስ አንተ የብስብስ ልጅ በስባሳ የ70 የ60 ዓመት ከ70 ዓመት በላይ ያለ ኮተታም ሽማግሌ ብትሞትስ ምን አባ ልትሆን ነው? ወጣህ ለምን ልጆች ያልቃሉ ብላ አትቃወምም? ብትሞትስ ከአሁን በኋላ ያለው እድሜ ምን አባ ሊያደርግልህ ነው? ተነስና አነሳሳ ልጆችን እንዴ! በመጋዝ እየተቆረጡ ነው የሞቱ። ምናምን ይቁረጥና አንተ ደበሉ በመጋዝ እንደ እንጨት በመጋዝ ተገዝግዘው ሲሞቱ አንተ ምን አባ እያደረክ ነው? እንውድላ ጭስ አንወድላ ጳጳስ አንወድላ ጳጳስ አትሸክም አትከርሳም ወራዳ እንወራዳ
ስንት ህፃናት እየተደፋ እየቀረ አንተ ካሁን በኋላ ያለው እድሜ ለመናባ ለመቻባ ሊሆን አትግመናም። አልሆነ ስልጣን በህዝብ ላይ ትጫወታለህ። አንተ የዛች ልጅ አትንፍጣ። አንተም ብሎ ጳጳስ አንተ ድከከና ማህያ ወራዳ። አሁን አንተ ፖለቲካኛ ነህ እንጂ የምን አባ የሃይማኖት አባት ነህ? እበት ነህ እንጂ አንተም ብሎ የሃይማኖት መሪ። ልጆች ሲሞቱ ካልሞት ለምን አባ ልትሆን ነው ታዲያ? አሻንጉሊት ነው የምለው። ይሄን እኔ ጳጳስ የለንም በቃ። የምን አባቱ ጳጳስ ነው? ይህን ፍጣን ልጅ